ሰላም እንዴት አላችሁ የዩቲዩብ እና የቲክቶክ ቻናል ተከታታዮች በፖሊስ ክሊራንስ ዙሪያ ከባለፈው ጋር ተያያዥነት ያላቸው አንዳንድ የቀሩ መረጃዎች አሉ ብዬ ያመንኩባቸውን በዚህ ቪዲዮ የምናይ ይሆናል። ባለፈው በሰራሁት የቴሌሳይን አተስቴሽን እና የሞፋ ዶክመንት ፊ እንዴት መከፈል እንደሚቻል ኤምባሲ ባሳየኋችሁ ቪዲዮ በቂ ባይሆንም በከፊል ተምራችኋል ብዬ ተስፋ አደርጋለሁ። አንዳንድ ግር ያላችሁ ነገሮች ደግሞ እንዳሉና በውስጥ መስመርም የጻፋችሁልኝ ኮሜንት ላይ የሚያስቀምጣችሁልን ሰዎች አላችሁ። እስኪ አንድ ጥርት አድርገን እናየዋለን ብሎ በማሰብ በድጋሚ ይህን ቪዲዮ ልሰራ ተገድጃለሁ። እንግዲህ ከጠቀማችሁና ከወደዳችሁት ሴቭ ሼር ላይክ ልታደርጉት ለሌላ ሰዎችም ይጠቅማል። ኦኬ ቴንክ ዩ። ዛሬ ማሳያችሁ ኦልሬዲ ሰብሚት ተደርገው ዶክመንቶቹ ፕሮሰስ ላይ ያሉት ዶክመንቶች ምን ይመስላሉ የሚለው ነው። ሰብሚት ካደረጋችኋቸው በኋላ ዶክመንቶች ያሉበትን ሁኔታ የምትከታተሉበት መንገድ በሞፋ ዳሽቦርዳችሁ ላይ ነው። ዩዘር ወርክስፔስ ወይም ዳሽቦርዳችሁ ጋር በመግባት ሰብሚት ያደረጋችሁትን ፋይል ምን ላይ ነው ያለው የሚለውን ማየት ትችላላችሁ። ለምሳሌ እኔ ሰብሚት ካደረኳቸው ዶክመንቶች ውስጥ በከፊሉ ያሉበትን ሁኔታ አብረን እንይ። ይሄ የመጀመሪያ ጋር የምታዩት ፔንዲንግ ኦን ሪሲቭድ ኦሪጂናል ዶክመንት የሚለው ዶክመንቱ ክፍያው ተከፍሎለት ዶክመንቱ በቪኤፍኤስ ሴንተር ሰብሚት ተደርጎ ያለበት ሁኔታ ነው። ኦልሬዲ ዶክመንቱ የተከፈለለት አካል ሂዶ ሰብሚት አድርገው ማረጋገጫ ስገቡ እንደዚህ ታገኛላችሁ። ሰብሚት ሲያደርገው ማለት ነው። እዚህ ታች ጋር የምታዩት ካንስል የሚለው ነው። ደግሞ እንዳጋጣሚ እኔ ፎርሙን ስሞላ ኢሜይል ሳስገባ ኢሜይል ስጽፍ የአንድ ስፔሊንግ ስህተት ተፈጠረና ክፍያ ከከፈልኩ በኋላ ነበረ ቼክ ሳደርገው ያየሁት። ክፍያ እንደከፈላችሁ ኢሜይል ይገባላችኋል ወደ ስልካችሁና ክፍያ እንደከፈልኩኝ ኢሜይል አልደረሰኝምና ገብቼ ሳየው ስሞላ ኢንፎርሜሽኑን ኢሜይሉ ጋር አንድ ኤረር ተፈጥሮ ነበርና በዛ አማካኝነት ሰብሚት ያደረኩትን ፋይል እዛው ላይ ወዲያው ካንስል ማድረግ ስለነበረብኝ ካንስል አድርጌዋለሁ። እና እንደዚህ አይነት ክስተቶች ሲፈጠሩባችሁ ካንስል ስታደርጉ ከከፈላችሁት ክፍያ ወደ 361 ድርሃም ነው የሚሆነው ተመላሽ የሚሆንላችሁ ወደ ዴቢት ካርዳችሁ ወደ ማስተር ካርዳችሁ በከፈላችሁበት ካርድ አይነት ተመላሽ የሚሆነው ወደ 300 ድርሃሙ ነው። ወደ 61 አካባቢ ድርሃሙ የቪኤፍኤስ ሰርቪስ ፊ ስለሆነ እሱን አይመልሱላችሁም። ያን ፕሮሰስ አድርገው ደግሞ ለመመለስ እስከ 14 ቀን ሊወስድ ይችላል። ያው በትዕግስት መጠበቅ ነው። ኦልሬዲ ካንስል ካደረኩት 28 ነው ካንስል ያደረኩት። እስካሁን ገንዘቡን ተመላሽ አላደረጉትም፣ ግን ያደርጉታል። እዚህ ጋር የምታዩት ደግሞ አፕሩቭ ኤንድ ኮምፕሌትድ የሚለው አቴስት ሴንተር ገብቶ ዶክመንቱ ኤምባሲ ገብቶ አቴስት ተደርጎ ኢሜይል ደርሶኝ አቴስት መደረጉ ኢሜይል ደርሶኝ ኦልሬዲ ዶክመንቱን ሄዶ ያስገባውን ዶክመንት የተቀበለ ልጅ ነው ማለት ነው። ይሄ ኦልሬዲ ጨርሷል፣ ሙሉ ፕሮሰሱን ጨርሷል። ለሚያደርገው የቪዛ ፕሮሰስ የሚያስፈልገውን ዶክመንት አግኝተዋል ማለት ነው። አቴስት ተደርጎለታል ዶክመንቱ። ይሄን ይመስላል ያለው የወርክ ስፔስ ሁኔታ ይሄ ነው። ሞፋ ላይ ስገቡ ያው ምናልባት ኤጀንሲዎችን ልትሆኑ ትችላላችሁ፣ ብዙ ልጆችን የምትጭኑ ግለሰቦችን ልትሆኑ ትችላላችሁ። ሜቢ ልጆችን ሁኔታ ኢሜይል ሜቢ ላይም ሊፈጠር ይችላል። ሰብሚት አድርጋችሁ ኢሜይል ላይ ደርሳችሁም ይችላል። በዚህ አይነት ነገሮችን የምታዩበት ዳሽቦርድ ነው ይሄ ወርክ ስፔሱ። እዚህ ጋር ፔንዲንግ ኦን ፔመንት ኦልሬዲ የልጁን ፎርም ሞልቼለት ግን ክፍያ አልፈጸምኩለት። እዚህ ጋር የምታዩት ፔንዲንግ ኦን ፔመንቱ ይሄን ነው የሚያሳየው።
ኦልሬዲ ክፍያ አስፈጽምለት ፔንዲንግ ኦን ሪሲቭ ኦሪጂናል ዶክመንት ይላል። ይሄ ጀስት ድራፍት ዝም ብሎ ተሞልቶ የተቀመጠ ሴቭ የተደረገ ፋይል ነው። ወርክ ስፔስ ይህን ይመስላል። በተጨማሪ እንደ አዲስ ተደጋጋሚ ጠይቃችሁ እንዴት ነው ፎርሙን የምንሞላው የሚል ጥያቄ ነው። እሱም ፎርም የምትሞሉት እንዴት እንደሆነ ዛሬ ያሳያችኋለሁ። ሰርቪስ ጋር እንገባለን። ሰርቪስ ጋር ከገባን በኋላ ዶክመንትስ አተስቴሽን አለ፣ እዛ ጋር እንገባለን። ዶክመንት አተስቴሽን ከገባን በኋላ የሚመጣውን ፎርም ማሞላል ሂደት እንግዲህ አጠር ባለ ሁኔታ በድጋሚ ለማሳየት ሞክራለሁ። ያው ከፍቷል። ይሄ እንግዲህ ከዚህ በፊት የሰራሁት ቪዲዮ ነው፣ ግን ያው በድጋሚ ግልጽ እንዲሆንላችሁ እንደ አዲስ ስኪፕ ሰራው ብዬ ከማሰብ አንጻር ነው። ስታርት ትላላችሁ። እዚህ ጋር የምታያት ስታርት ሰርቪስ ሜቢ ብዙም የማስረዳት ችሎታ ላይኖረኝ ይችላል፣ ግን እናንተ የመረዳት ችሎታችሁን ተጠቅማችሁ እንደምትረዱ ተስፋ አደርጋለሁኝ። በጣም ኢዚ እና ቀላል ነው። በጣም በተደጋጋሚ ደግሞ ይሄን የነገርኳችሁ ማድረግ የምትችሉ ፓስ ያላችሁ አካላቶች ናችሁ ብያችኋለሁ። ፓስ ከሌላችሁ ሞፋም ክሬት ማድረግ አትችሉም። ምክንያቱም ሞፋ ሰርቪስ የምታገኙት በፓስ አማካኝነት ገብታችሁ ነው። እንደከፈታችሁት ይሄን የመሰለ ገጽታ ያለው ዊንዶውስ ይመጣላችኋል። ብዙ ጊዜ ያሳያችሁ ባለፈውም የአውትሳይድ ነው። በቀጣይ ቪዲዮ ኢንሳይድ ያላችሁ በዩኤኢ ውስጥ የምትኖሩ ሰዎች እንዴት አቴስት ማድረግ እንደምትችሉ የምናይ ይሆናል። ዛሬ በድጋሚ እስኪ አውት ኦፍ ዩኤኢ የሆናችሁ ሰዎች እንዴት አቴስት እንደምታደርጉ በድጋሚ እናየዋለን። ስለዚህ የምትመርጡት ዩኤኢ ኤምባሲ ኤንድ ኮንሱላር አቦርድ ነው። እዚህ ጋር ይህን ሴሌክት እናደርጋለን። ሴሌክት ካንትሪ ጋር ኢትዮጵያ ፌደራል ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ ሴሌክት እናደርጋለን። ሴሌክት ሚሽን ኤፍኤስ ሰርቪስ ነው። ያው ከዚህ በፊት ጌም ፕላትፎርም ገብታችሁ ቼክ አድርጋችሁ የነበረ ላይኖር ይችላል። አሁን የተጨመረለት ኤፍኤስ ሰርቪስ ኦሪጂን ኦፍ ዶክመንት ኢሹድ አውት ኦፍ አውትሳይድ ዩኤኢ ነው። ስለ ክፍያው ያንላንዱ ነገሮች እዚህ ጋር አስቀምጠዋል። ፐርሰናሊ እና የኮመርሻል ዶክመንቶች በምን ያክል ፕራይስ አቴስት እንደሚደረጉ የሚያሳይ ነው። ይሄ በቢጫ የምታዩት ግን እዚህ ጋር መስማማታችሁን መግለጽ አለባችሁ። ቦክሷ ላይ ሴሌክት በማድረግ ማለት ነው። እዚህ ጋር ሴሌክት በማድረግ ፐርሰናል ዶክመንታችሁን ሲሆን ኢንዲቪዥዋል ሴሌክት አድርጋላችሁ። ከዛ በመቀጠል ቶታል ነምበር ኦፍ ዶክመንት ቱ ቢ አቴስትድ። አሁን ብዙ ሰዎች ሜቢ ግልጽ እንዲሆንላችሁ የምፈልገው ነገር አሁን በእርግጥ የፖሊስ ክሊራንስ ነው አብዛኛው ሰው አቴስት የሚያደርገው፣ ግን በዚሁ አጋጣሚ የጋብቻ ሰርተፊኬታችሁንም የትምህርት ማስረጃችሁንም የበርዝ ሰርተፊኬታችሁን አቴስት ማድረግ የምትፈልጉ ከሆነ የዶክመንት መጠኑን እዚህ ጋር መጥቀስ ነው። አሁን የፖሊስ ክሊራንስ ብቻ በሚለው ከሆነ 1 ላለው የፖሊስ ክሊራንስ የጋብቻ ከሆነ 2 መጨመር እችላለሁ። የዶክመንት ብዛት አንድ ወስጄ ማስገባው ግን ፐር ዶክመንት 300 ድርሃም ነው የሚያስከፍላችሁ። ግን ለዲሊቨሪው 61 ድርሃም ብቻ ነው የሚከፍሉት። 5ም ዶክመንት ሰሚት ብታደርጉ ሰው እዚህ ጋር 1 ዶክመንት ብላችሁ ትሞላላችሁ። አንዳንዶቻችሁ በሜሴጅ የላካችሁልኝ ሰዎች እንደሰማችሁ ከሆነ 1 ዶክመንት ሲባል 1 ፔጅ ወረቀት ነው ወይ የሚል ጥያቄ አቅርባችሁልኛል። 1 ዶክመንት ማለት የፖሊስ ክሊራንሱ 1 ፔፐር አለ ፕላዛት በቴሌሳይን አቴስት ስታደርጉ 6 ወይ 7 ፔጅ ይመስለኛል 6 ፔጅ ይመስለኛል የሚመጣው። የምታስገቧት ግን የመጀመሪያዋን ፔጅ ነው የፖሊስ ክሊራንሷን እና የቴሌሳይን አቴስት ያደረጋችሁበትን ፕሩፍ ነው በኢሜይላችሁ የሚላከውን ባርኮድ ያላትን ኪውአር ኮድ ያላትን የመጀመሪያውን ፔጅ 2 ወረቀት ሆነ ማለት ነው። ከዛ ፓስፖርታችሁን ኮፒ 3 ወረቀት ሆነ። ግን ይሄ ሁሉ የሚቆጠረው እንደ አንድ ፋይል ነው የሚቆጠረው። ምክንያቱም
ከፖሊስ ክሊራንሱ ጀርባ የውጭ ጉዳይ ስላለው ነው። ተያያዥ የሆነ ፋይል ነው። ምንም የተለየ ተጨማሪ ዶክመንት አይደለም። የፖሊስ ክሊራንሳችሁን የውጭ ጉዳይ መጀመሪያ ቴስት ማድረግ ስላለበት እዚህ ጋር የሚጠቅሰው እሱን ነው። በምትኖሩበት አካባቢ የሚገኝ የውጭ ጉዳይ ሚኒስቴር አስጸድቃችሁታል ወይ ነው ይህ ጥያቄ። እዚህ ጋር የስ ትሉታላችሁ። ከዛ ፋይናሊ አድ ነው የምትሉት። ዶክመንት አድ አድርጋችኋል። አሁን ሌላ ተጨማሪ ዶክመንት አድ ማድረግ ከፈለጋችሁ እዚህ ጋር አድ ማድረግ ትችላላችሁ። እዚህ ጋር ፐርሰናል ኢንፎርሜሽናችሁን ትሞላላችሁ። ፐርሰናል ኢንፎርሜሽናችሁን ማለት ስማችሁን፣ ስልካችሁን አቴስት ስታደርጉ በምን ኢሜይል ነው የምትቀበሉት የሚለውን ኢሜይላችሁን እዚህ ጋር ታስገባላችሁ። አሁንም መጠንቀቅ ያለባችሁ ኢሜይላችሁን በፍጹም መሳሳት የለባችሁም። ኢሜይላችሁን ከተሳሳታችሁ ሙሉ ለሙሉ ዶክመንቱ እናንተ ጋር በምን አይነት መልኩ አይደርስም፣ አቴስቱ እናንተ ጋር አይገባም። ኢሜይላችሁን ተሳስታችሁ ሰሚት አድርጋችሁ ክፍያ ከፈጸማችሁ ማድረግ ያለባችሁ ብቸኛው አማራጭ ካንስል ማድረግ ነው። ካንስል አድርጋችሁ ሪፈንድ እንዲያደርጉላችሁ፣ ካንስል ስታደርጉ በስርዓት ነው ሪፈንድ ያደርጉላችኋል። እንደ አዲስ ሞልታችሁ እንደ አዲስ ክፍያ መክፈል ነው ማለት ነው። ስለዚህ እዚህ አንዱን ሰው ኢንፎርሜሽን ሞልተን ምን እንደሚመስል አሞላል ሂደቱና እንዴት ሰሚት ማድረግ እንዳለብን በድጋሚ እናያለን። ኦኬ ስፔሊንግ ስህተት በፍጹም መሳሳት የለባችሁም። ኢሜይላችሁን እንዳልኳችሁ መሳሳት የለባችሁም። አንድም ሁለትም ሶስትም ጊዜ ቼክ አድርጉ ኢሜይላችሁ መስራት እንደሞላችሁት። አድሬስ አዲስ አበባ፣ ሁለቱም ጋር አድሬሳችሁን አዲስ አበባ ትሉታላችሁ። ዶክመንቱ ሰሚት የምታደርጉት አዲስ አበባ ስለሆነ ቪኤፍኤስ ሴንተር ሁለቱንም ማንኛውም ሰው አዲስ አበባ ያደርገው የተሻለ ነው። ሌላም ቢሆን ያን ያክል ችግር አይመጣም፣ ግን አዲስ አበባ ብትሉት የተመረጠ ነው። ኦኬ ዶክመንቱን በስርዓት መሙላቴን ቼክ አድርጌያለሁ። ከዛ በመቀጠል ሰሚት ነው የምለው። are you sure you want to submit this form ይላችኋል። ሰሚት እንዲያደርገው ተስማማላችሁ። ኦልሬዲ ዶክመንቱን ሰሚት አደረገው ማለት ነው። ኔክስት የፔመንት ሪሲት ያመጣላችኋል። ምን ያክል ፔመንት እንደምትከፍሉ፣ ለምን ምን ያክል እንደሚከፈል ዝርዝር መረጃ ያመጣላችኋል። በክፍያው መስማማታችሁን ገልጻችሁ ይህን ይመስላል። አፕሊኬሽን ነምበራችሁ ኤቲኤስ ነምበራችሁ ማለት እች ነች የምታዩት። በዚህ ነው ትራክ ማድረግ የምትችሉት ያለበትን ሁኔታ። አሁን የክፍያ መጠኑ 150 ለምን እንደሚከፈል፣ ለዲሊቨሪ ሰርቪስ ምን ያክል እንደሚከፈል እዚህ ጋር ሙሉ ለሙሉ ገልጾላችኋል። ተስማምታችሁ ማርክ አድርጋችሁ ፔይ ማለት ነው። ሰው ኔክስት የክሬዲት ካርድ ወይ የዴቢት ካርድ፣ ማስተር ካርድ፣ ኤኒ ካርድ ያላችሁ ሰዎች ክፍያውን መፈጸም ትችላላችሁ ማለት ነው። እንግዲህ ይህን ይመስላል በድጋሚ የሰራሁላችሁ ቪዲዮ። ኔክስት ደግሞ እንዴት አድርጋችሁ የቴሌሳይን አካውንት ክሬት ማድረግ እንደምትችሉ ማሳያችሁናል። በጣም በተደጋጋሚ ጠይቃችሁኝም እሱን ነው። እንግዲህ እኔ ማገዝ በምችለው መልኩ እንደማግዛችሁ ቃል ገባላችኋለሁ። እንግዲህ በምለቀው ቪዲዮም በቂ ባይሆንም
ጥሩ ትምህርት አግኝታችኋል ብዬ አስባለሁ። ቀጣይ ቪዲዮ ደግሞ ለኢንሳይድ ዩኤኢ የሆናችሁ ሰዎች እንዴት ዶክመንታችሁን ቴስት ማድረግ እንደምትችሉ፣ አሁን ላይ በዩኤኢ የምትገኙ ሰዎች ናችሁ የፖሊስ ክሊራንሳችሁ እጃችሁ ጋር ሆኖ ግን ዩኤኢ ጋር ያላችሁ ሰዎች በምን አይነት መልኩ ቴስት ማድረግ እንደምትችሉ የምናሳያችሁ ይሆናል። ቸር ሰንብቱ።